ተናግራለሁ ቀድሜ ግን ሰደባችሁ ዛሬስ ይሄው አዲስ በፈርስ ክላስ በኢትዮጵያ አየር መንገድ መጥቷል ስል የሳቀ ሰው አለ ዛሬ ሳምንት ይሄው ዛሬ ግን በረዶ መጥቶት እንዳለ የበረዶ መከላከያ አድርጎ እስኪው ቆሞላል እንደዚህ ብሎ ያ ሁሉ ጠላሸት ሆኗል ምናምን ውሸት እንደውም እስክንድር ነጋ 65 ኪሎ ነው የመጣው 25 ኪሎ ነበር ይገርማቸዋል ጓደኛዬ ሲነግረኝ ስንመዝነው 65 ገብቷል ምንም የትም አልነበረም አብይ አህመድ እየቀለበው ነበር that's the truth የአማራ እኮ ዲያስፖራ እኮ የዋህ እኮ ነው ፍሬ አንዳርጋቸው ጽጌ እያለ አንዳርጋቸው አማራ የለም ቋንቋውም ወታደር ነው የገረድ ብሔር ነው እያለ መጽሐፍ እየጻፈ ጉራጌዎችን ተከትሎ እነታማይ በየነን የቅማንትና የጎንደር ህብረት አቀንቃኞችን ተከትሎ እኮ ፍሬ አንዳርጋቸው ጽጌ ሲል ነበር የአማራ ዲያስፖራ ነው ጥቁር ለብሰው ውጣ ሲባል እኮ ለብሶ የሚወጣ የአማራ ዲያስፖራ ነው ትግሬና ኦሮሞ ሃይማኖቷን ለመብላት ከትግሬ ዘረፋ ወደ ኦሮሞ ዘረፋ ስትሸጋገር በየት ላይ እንወድቃለን ያሉ የትግሬ ጳጳስና የአማራ ጳጳሶች ይሪበሉ ጥቁር ለብሳችሁ ውጡ ሲባሉ እኮ ጥቁር ለብሶ ወጣ እኮ አማራ ነው ሃይማኖት ይበልጥብኛል ሃይማኖት ከድሮና ዳነ ጤፍ አበላ ብስኩት አመጣለ ወተት አጠጣለ ልጆች አሁን በጣም የሚያስቀው ነገር ደግሞ ከሁለት ቀን በፊት ወደ አስመራ ዲፕሎማሲ ልንከፍት ብለው ሰው ላኩት የተባለው ትናንትና ደግሞ ሳይመሽ ባነጋ ገና ምሽት ላይ ሻይ እየጠጣን ሰበር ዜና እስክንድር የላከው ጀግና አስመራ ገባ እንዴ ገረዳ ማረጫቱበት ጎበዝ አራሻር አርገው ሰው ይስማው ሰውየውን ላክነው ወደ አስመራ ለእስክንድር ከሁለት ቀን በፊት አለ ትላንትና ደግሞ ምን አሉ ደስ ይበላችሁ እንኳን ደስ ያላችሁ ዲያስፖራዎች የመከናይዝዱ መስመርና ቢሮ ከፋችሁ ከአስመራ መግለጫ ሰጡ አየኸው ጂኦግራፊ የማያውቅ ደደፋን ነው ከሸዋኮ አስመራ 4 ቀን በመኪና ይፈጃል 1 ወር በእግር ነው ይሄ ሰውዬ በበነጋታው እንዴት ደረሰ አብይ አህመድ ነው በሄሊኮፕተር ወሰደው የታየ በሱዳን አየር መንገድ ነው ወሰደው በየትኛው ፋኖ ተይዞ የለ መንግስት ይዞት የለ እንዴት ሆኖ ነው የሰውዬ ወደ አስመራ በአንድ ቀን የደረሰው ፍቅሩ እንደተባለው የአብይ አህመድ አጃቢ የወሎ ፋኖ ነኝ የሚለው ይፈርጥ ሁሉ ጊዜም የፎቶ ሲለቅ ሁሉ ጊዜ ሽምቅ ተዋጊ እንደዘመነ ካሴ ጀምሮ ትጥቅ ካሳዩ መግለጫ ካበዙ ካሞፍላጅ ካበዙ የአሜሪካ ጫማ ስታይል ካሳዩ